ቪዲዮ ተመልክተናል። በወር እስከ ለሚሊ አንቺ ቦርስን ሰረክ ሰላም እንዴት ናችሁ? ዛሬ እጅግ በጣም ጠፍቼ በቃ ረጅም ጊዜ የሚባል ረጅም ከዩቲዩብ ጠፍቼ ነበር፣ ርቄ ነበረ። በጣም የሚጠቅም ምክንያት አለኝ። ወደፊት ሼር አደርጋችኋለሁ ጊዜ ሲኖር ለምን እንደጠፋው በደንብ እንመካከራለን፣ እናወራበታለን። ዛሬ ግን የመጣሁትኝ በጣም ትውልዱን ስመለከተው አንዳንድ ቪዲዮዎች ስመለከት በቃ ቪዲዮ ብሰራባቸው እያልኩኝ በጣም ይሸንጠኝና ምንም አይነት ጊዜ ስላላገኘው ግን ረጅም ጊዜ በዚህ ምክንያት ጠፍቻለሁ። አሁን የማመጣው ሀሳብ ግን አላስችላለኝ። ትውልዱ ወዴት እየሄደ ነው? ትዳርን ሲያስብ ምን እያሰበ ነው? መጀመሪያ የሚያየው ማንን ነው የሚለውን ነገር ማውራት ፈለግኩኝ። እንግዲህ እንደምታውቁት ትዳር እንዴት እንደሚኖር የመጀመሪያው መሰረቱ ምን እንደሆነ የእግዚአብሔር ቃል የሚናገረናል፣ እኛ የምናውቀው ነው። መሰረቱ ሰው ነው። ያ ሰው ማን ነው? ገንዘብ አለው ወይ? እውቀት አለው ወይ? የተለያየ ነገር አለው ወይ? መኪና አለው ወይ? ቤት አለው ወይ? ወራዊ ገቢው ምንድን ነው ብለን ከመጠየቃችን በፊት ሰውየው ማን ነው የሚል ጥያቄ መጠየቅ አለብን ብዬ አስባለሁ። ሰውየው ማን ነው ብሎ ከመጠየቅ ይልቅ አሁን የምንሰማቸው ወጣቱ አመለካከት ላይ ተጭኖ ያለው ነገር ምንድን ነው? ገንዘብ ገንዘብ ገንዘብ። ገንዘብ ደግሞ ህይወት አይሆንም። ብዙ ትዳሮች በገንዘብ ተጀምረው ረጅም ጉዞ ሳይጓዙ መንገድ ላይ እንደቀሩ አይተናል። ምንም ገንዘብ ሳይኖራቸው ደግሞ ከዜሮ ተነስተው ደግሞ ትዳራቸውን ለረጅም ጊዜ በብዙ በረከት በብዙ ፍሬ ተባርከው ለረጅም ጊዜ አቆይተው ለትውልድ ያሸጋገሩ ሰዎች እንዳሉ ደግሞ እናውቃለን። ስለዚህ ትውልዱ ላይ ያለው የተበላሸ አመለካከት መጠረግ አለበት። በቃ ይሄንን ስሰማ በጣም ነው በቃ ውስጤ ያዘነውና እስቲ ይሄን ቪዲዮ ተመልከቱ። አንድ ወንድ ካንቺ ጋር ለመሆን ምን ያክል ብር መስራት አለበት? በወር ነው? በወር ማለት ወራዊ ገቢ ሳይሆን ነጋዴ ነገር ግን ብዙ ብር። ምን ያክል ነው ብዙ ብር ላይ? እሺ 500,000። ኦኬ 3,000 ብር ይበቃኝ። በወር 3,000 ብር ቢሰራ ነው ለአንድ ዴት። ወንድ ልጅ ካንቺ ጋር ለመሆን በወር ስንት ብር መስራት አለበት? ከ100 በላይ መስራት አለበት። ከ100,000 በላይ ጅማሬ ነው እሱ። ኦኬ በዛ ላይክ መቀጠል አይደለም እያደገ ከሆነ አይ በደንብ ሰርቫይቭ ለማድረግ በደንብ ይስራ ብቻ። ምን ያህል ነው በደንብ ላንቺ? እሺ መኪና ይኑሮ አሁን ከሆነ 50 60 እኔ መስራት ካለበት ይበቃል። የቀን ገቢ ካለው በወር እስከ ለሚሊ። አንቺ በወር ስንት ሰራለሽ? እኔ እስከ 60,000 70,000 120 130 እንደ ሁኔታውን ይቀያየራል። ግን ደግሞ ተማሪ ነኝ ራሳ ያያችሁት ነው እንግዲህ ትዳር የምታገቢው ባል ምን አይነት ነው ተብሎ ጥያቄ ሲቀርብላቸው ምን አይነት ገቢ ሊኖረው ይገባል፣ ስንት በወር ውስጥ ምን አይነት ገቢ ሊያስገባ ሲባል በጣም ከአቅም በላይ የሆነ 2,500,000 እንግዲህ እንደሰማችሁት ነው። እንደዚህ አይነት ሀሳብ ሲያንጸባርቁ ሴቶች እህቶችን ተመለከትኩኝ። እንግዲህ አንድ ገንዘብ ሲጀመር ገንዘብ ለመስራት እጅግ በጣም ሰው ዋጋ ይከፍላል። በመጀመሪያ ደረጃ ገንዘብ ማምጣት ያለበት ወንድ ብቻ ነው ብለን ማመን የለብንም። ብዙ ምሳሌ የሚሆኑ ሴቶችም አሉ አይደል? በዙሪያችን ራሳቸውን የቻሉ ትላልቅ ካምፓኒዎች የሚያስተዳድሩ ድርጅቶችን የሚመሩ ህይወታቸውን በደንብ አድርገው ያቆሙ ሴቶች አሉ። በትዳርም ውስጥ ሆኖ ሴቷም እየሰራች ወንዱም እየሰሩ ለትዳራቸው ጥሩ የሆነ ገቢ ያስገቡ ልጆቻቸውን በጥሩ ደረጃ የሚያሳድጉ ጥሩ ትምህርት ቤት የሚያሳድጉ ብዙ ተምሳሌት የሆኑ ትዳሮች አይተናል። እና እነዚህ ሰዎች ግን እነዚህ ወጣቶች ግን እያሉ ያሉት እንደውም እነዚህ ስለተጠየቁ ነው እንጂ ብዙዎች ቢጠየቁና ሪሰርች ቢሰራ አብዛኛውን የሚባለው ገንዘብ ነው። ምክንያቱም ጊዜው ራሱ ከገንዘብ አንጻር ግድ ነው። ያለ ገንዘብ መኖር አይቻልም። ነገር ግን ገንዘብ ብቻውን አይደለም የሚያኖረው የሚለው ሀሳብ ደግሞ እኔን በጣም ይገዛኛል። ገንዘብ ብቻውን አያኖርም። ምክንያቱም ገንዘብ ሊያመጣ ይችላል፣ ግን ትዳር ብዙ አይነት ውስጡ የምንኖርለት ዓላማ ያለው ነው እና በገንዘብ ብቻ ትዳር አይኖርም። እህቶቼ መጀመሪያ ሰውየው ማን ነው? ምንድን ነው አስተሳሰቡ? ምንድን ነው ሃይማኖቱ? ምንድን ነው ከኔ ጋር ማች ያደርጋል ወይ? ምንድን ነው የሚባለው? እግዚአብሔርን ይፈራል ወይ? እኔን ይወደኛል ወይ? በምንም ሁኔታ ውስጥ ይወደኛል ወይ? አሁን ባላችሁበት የውበት ደረጃ፣ አሁን ባላችሁበት የአቋም ደረጃ እንኳን ትዳራችሁ በዛ ልክ አይቀጥልም። ምክንያቱም ሴቶች ነን፣ በመውለድ እንበላሻለን። መልካችን ቆንጆ ሆነን ቀጭን ሆነን የገባን ሰዎች እጅግ በጣም በሚገርም ሁኔታ ሰውነታችን ይቀየራል። ይሄ ሁሉ ነገር አለ። በዛ ሁሉ ነገር ውስጥ ግን ይሄ የሚወደኝ እግዚአብሔርን የሚፈራ ሰው ነው ወይ ተብሎ ሊጠየቅ ይገባል። እንደገናም ደግሞ ለትዳሩ ታማኝ ይሆናል ወይ? እኔን ብቻ ወዶ ለእኔ ታምኖ
ይኖራል ወይ? ታማኝነቱንስ በምን እንመዝነዋለን? ይህንን ሁሉ ጥያቄ ውስጥ ማስገባት አለብን። ዝም ብለን አይደለም ትዳር ውስጥ የምንገባው። ገንዘብ ስላለ ብቻ ትዳር አይኖረው። እንጀራ ስላለ ብቻ ትዳር አይሰምርም። ዳቦ ስላለ ብቻ ትዳር አይሰምርም። ስለዚህ ባላንስ ማድረግ አለብን። በመጀመሪያ ሊጠየቅ የሚገባው ጥያቄ ሴቶች እህቶች እባካችሁ አደራ ልላችሁ ፈልጋለሁ። ሰውየው ማን ነው? ረጅም ይዞኝ ይሄዳል ወይ? ልጆቼን በትኖ ሜዳ ላይ ያስቀራል ወይ? ለእኔ እንደ አባት እንደ ባል ይንከባከበኛል ወይ? ልጆቼን እንደ አባት ይንከባከባቸዋል ወይ? ያከብረኛል ወይ? በምንም ሁኔታ ውስጥ ይሸከመኛል ወይ? ብታመምስ የተለያየ ጉዳት በህይወቴ ውስጥ ቢመጣ እንኳን ይሄ የወደድኩትና የፈለግኩት ባል ይሆነኛል ያልኩት ሰው እስከ መጨረሻው ሊቀበለኝ ይችላል ወይ የሚለው ነገር ነው ሊያሳስበን የሚገባው። ገንዘብ እኔ እርግጠኛ ሆኜ መናገር እችላለሁ ተሰርቶ የሚመጣ ነገር ነው። ምክንያቱም እኔ በራሴ በህይወቴ ያየሁት ነገር ስለሆነ። ስለዚህ እንዳትሸወዱ። ሳሩን አይታችሁ ገደል ውስጥ እንዳትገቡ። ገንዘብ 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 ስትሉ ተጀምሮ የማያልቅ ህይወት፣ ተጀምሮ ፍጻሜ የሌለው ህይወት፣ የማያምር ለሰዎች ምሳሌ የማይሆን የማይመች፣ ከውጭ ሰው ሲያየን ምናልባት በገንዘባችን ብዛት እየኖረን ይመስላል። ነገር ግን ውስጣችን የገማና የሸተተ ደስ የማይል ትዳር፣ እርስ በርሳችን የማንከባበርበት ሊሆን ይችላል። እና መጀመሪያ መኖር ያለብን ለውስጥ ነው። ያ ለውስጥ መኖር የምንጀምረው ደግሞ የምንመርጠው ምርጫ ታማኝ፣ እግዚአብሔርን የሚፈራ እንደገና ጥሮ ግሮ መኖር የሚችል ኬትም ብሎ ፈልጦ እንጨትን ፈልጦ የሆነ ነገር አድርጎ ምንም አድርጎ ሊያኖረን የሚችል የስራ አቅም ያለው ሰው ነው መምረጥ ያለብን። ስለዚህ የስራ አቅም ሰው ያለው ከመረጥን ነገር የምንፈልጋቸው ገንዘቦች መምጣታቸው አይቀርም። ስለዚህ ይሄ የሆነ የተንሸባረረ አመለካከት ትውልዱ ላይ ጫና እያደረገ ስለሆነ በዚች ሀሳብ ላይ የተወሰነ ነገር ልበላችሁ ብዬ ነው። በጣም ወዳችኋለሁ። ብዙ እናወራለን፣ እንነጋገራለን። ሰላም ሁኑ። 8 ደቂቃ እንዴት ነው አወራለን?